ሰላም ሰላም ውድ የቻናላችን ተከታታዮች ነኝ ካሳው ነኝ የዳያማ ሆፕ ሪል የሽያጭ አማካሪ። ዛሬ ቦሌ ኤድና ሞል ወይም ደግሞ ቦሌ መድኃኔዓለም ጋር ተገኝቻለሁ ማለት ነው። ይሄ የምታዩት ቦሌ መድኃኔዓለም ነው። ይሄኛው ኮሪደር እንዴት እንዳማረበት እዩት። ይሄ ደግሞ ቦሌ ሃይ ስኩሉ ነው ማለት ነው። ይሄ ቦሌ ሃይ ስኩሉ ነው የሚሆነው። ታዲያ አደባባዩ ጋር ነው ያለሁት። ይሄ ፊት ለፊት የምታዩት ቦሌ ኤድና ሞል ነው። እዚህ ጋር መድኃኔዓለም ሞል ይኖራል ማለት ነው። ወደ አትላስ የሚያስወጣው መንገድ ይኖራል። ወደ 22 የሚያስወጣው መንገድ ይሄ ይኖራል ማለት ነው። በዛሬው ፕሮግራም ላይ ደግሞ አደባባዩ ጋር ተገኝቼ ዳያማ ሆፕ ሪል እያስገነባ ያለው አፓርትመንት እና አሁን ላይ ደግሞ ለሽያጭ ክፍት የሆኑ የንግድ ሱቆቹን ከዚህኛው ሎኬሽን ላይ ወይም ደግሞ እዚህኛው ህንጻ ስር ያሉ የንግድ ሱቆችን ሙሉ መረጃ መስጣችሁ ይሆናል ማለት ነው። እኔ ካሳው ነኝ የዳያማ ሆፕ ሪል የሽያጭ አማካሪ። በዛሬው ፕሮግራም ላይ ዳያማ ሆፕ ሪል በቦሌ ኤድና ሞል ወይም ደግሞ እዛው ሳይቱ ጋር ሄጄ መረጃ መስጣችሁ ሱቅ ላይ እዚህኛው ሱቅ ላይ ያሉ የንግድ ሱቅ አማራጮችን ወይም እዚህኛው ህንጻ ጋር ያሉ የንግድ ሱቅ አማራጮቹን ቦሌ ኤድና ሞል ላይ የንግድ ሱቅ ብትገዙ አዋጭ ስለሆነ የኢንቨስትመንት ኤሪያነቱ ወይም ደግሞ ሎኬሽን ዋይዝ በጣም አዋጭ የኢንቨስትመንት አካባቢ ነው ቦሌ ኤድና ሞል። አሁን ላይ ደግሞ ቦሌ ኤድና ሞል ሙሉ በሙሉ እንደዚህ አልነበረም፣ ይዘቱን ቀይሯል። በጣም አምሮበታል። ጥሩ የንግድ እንቅስቃሴ ከሄደበት ነው የሚገኘው። የኪራይ ዋጋም እዚህ አካባቢ ኮሪደሩን በማስመልከት ከምንም በላይ ጨምሯል ማለት ነው። በካሬ የሚከራየው የንግድ ሱቅ በፊት ከነበረበት አሁን በጣም ጭማሪ አሳይቷል። አሁን ደግሞ አዲስ አበባ ስቴዲየም ኦፕን በሚደረግበት ሰዓት ማለት ነው። አዲስ አበባ ስቴዲየም ደግሞ የሚገኘው ከዚህኛው ህንጻ ጀርባ ነው ማለት ነው። ስለዚህ እዚህ አካባቢ የንግድ ሱቅ ብትገዙ ከ20 ካሬ ጀምረን ቦሌ ኤድና ሞል ላይ ዳያማ ሆፕ ሪል እየሸጠ ይገኛል። የንግድ ሱቆቹ ታዲያ ከግራውንድ እስከ 6ኛ ፍሎር የምትፈልጉትን አይነት የንግድ ሱቅ ስትፈልጉ ለኦፊስ፣ ለካፌ፣ ለቡቲክ፣ ለኤሌክትሮኒክስ እንዲሁም እንደዚህ ለፈለጋችሁት አይነት የንግድ ሱቅ በቦሌ ኤድና ሞል እዚሁ ህንጻ ጋር ቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ የሚገኘው አፓርትመንታችን ላይ የግላችሁ ማድረግ ትችላላችሁ ማለት ነው። አሁን ላይ ደግሞ ከአንደኛ ፎቅ እስከ 6ኛ ፎቅ ላሉ የንግድ ሱቆች እስከ 30% ዲስካውንት ተደርጓል ማለት ነው። ሙሉ የምትከፍሉ ከሆነ አሊያ ደግሞ በ15% ቅድመ ክፍያ ብቻ ሱቆችን አክሰስ ማድረግ ትችላላችሁ በቦሌ ኤድና ሞል አለምነሽ ፕላዛ ቀጥለን ማለት ነው። ታዲያ እነዚህ የንግድ ሱቆች ከግራውንድ እስከ 6ኛ ፍሎር ለተለያየ ፐርፐዝ የሚሆኑ ሱቆችን ወይም ደግሞ ልክ ከዚህ ጋር እንዳሉት አይነት ሱቆች ነው የሚሆኑት የኛም ሱቆች ሲያልቁ ማለት ነው። ለምን ሎኬሽን ዋይዝ እንደዛ አይነት ፕሮዳክት ወይም ደግሞ እንደዛ አይነት ብራንድ ነው መሄድባቸው። ለንደን ካፌ አለ፣ ከፈለጋችሁ ለካፌ የሚሆን ሱቅ አለን። እዚህ ጋር ቡቲክ አለ፣ ከፈለጋችሁ ለቡቲክ የሚሆን ሱቅ አለን። ታችም ጋር ፋርማሲ አለ፣ ለፋርማሲ የሚሆኑ ሱቆችም አሉን። አይታችኋቸው ከሆነ ለተለያየ ፐርፐዝ የሚሆኑ ሱቆች ናቸው እዚህ ጋር ያሉት። ከግራውንድ እስከ 6ኛ ፍሎር የምትፈልጉትን አይነት የንግድ ሱቅ ከዚህኛው ሎኬሽን ላይ እዚህኛው ሎኬሽን ላይ ከ20 ካሬ ጀምራችሁ በ15% ቅድመ ክፍያ አለያ ደግሞ ሙሉ ከፍላችሁ እስከ 30% ቅናሽ የምታገኙበት አጋጣሚ አለ። አሁን ለኦፊስ የሚሆኑ ሱቆችን 6ኛ አካባቢ 6ኛ ፎቅ ላይ ሙሉ ከፍሉ ከሆነ እስከ 4 ሚሊዮን 800 ሺህ ጠቅላላ ዋጋቸው። በቅድመ ክፍያ ከሆነ ደግሞ 888 ሺህ አካባቢ ከፍላችሁ ሌላውን እስከ 1 አመት የምትከፍሉት። አሁን ላይ ግን የተጠናቀቀ ሆኖ የፓርቲሽን ስራ ብቻ የሚቀረው ሴራሚክ የላይቲንግ ስራ ሙሉ በሙሉ ያለቀለት በ15% ቅድመ ክፍያ ወይም ሙሉ ከፍላችሁ 30% ዲስካውንት አሁን ካርታ የተዘጋጀለት የንግድ ሱቅ ከ3 ወር በኋላ የምትረከቡትና የንግድ ሱቅ በሽያጭ ላይ ነው ማለት ነው በቦሌ ኤድና ሞል። ታዲያ ዋጋው ከ240 ሺህ በካሬ እስከ 517 ሺህ በካሬ ከአንደኛ ፎቅ እስከ 6ኛ ፎቅ ይለያያሉ ማለት ነው። ስለዚህ አንደኛ ፎቅ ላይ 20 ካሬ ብትገዙ 20 ካሬ 10 ሚሊዮን አካባቢ ነው የሚሆነው ማለት ነው። ካርታ ተዘጋጅቶለት ለተለያየ ፐርፐዝ የሚሆን የንግድ ሱቅ ሚኒመም 20 ካሬ አለን። 6ኛ ጋር ደግሞ ብትገዙት 20 ካሬ 4 ሚሊዮን 800 ሺህ ነው የሚሆነው ማለት ነው በካሽ ፔመንት። ታዲያ ከ240 ሺህ እስከ 517 ሺህ ከግራውንድ እስከ ከአንደኛ ፎቅ እስከ 6ኛ ፎቅ ድረስ ያሉ የንግድ ሱቆችን አክሰስ ብታደርጉ ግራውንድ ላይም የተወሰኑ ሱቆች አሉ።
አንደኛ ጋር ሁለተኛ፣ ሶስተኛ፣ አራተኛ ደግሞ ሞር ዲስካውንት ታገኛላችሁ ማለት ነው። አራተኛ፣ አምስተኛ እስከ ስድስተኛ ፎቅ ለተለያየ ፐርፐዝ የሚሆኑ የንግድ ሱቆችን እየሸጥን ነው የምንገኘው። እኔ ካሳሁን ነኝ፣ የዴማ ሆፕ ሪል ስቴት የሽያጭ አማካሪ። ቦሌ ኤድና ሞል ላይ የንግድ ሱቅ ከፈለጋችሁ እኔ ትክክለኛውን መረጃ ወይም ደግሞ ፍሎር ፕላን፣ ፕራይስ ሊስት እና ዴማ ሆፕ ሪል ስቴት በተለያየ ሳይት እያስገነባ ያላቸው የንግድ ሱቆችና መኖሪያ ቤት አፓርትመንቶቹ መረጃ ሼር ማድረጋችሁ ይሆናል ማለት ነው። ዋትስአፕ ላይ ኮንታክት ብታደርጉኝ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።